የትናችሁ የዩቲዩብ ቤተሰቦች እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። ዛሬ ደግሞ አዲስ ስራ ነው። ባለፈው ማሳየቻችሁ ነበር ኋላ እንዴት እንደሚሰራ። አፕሊኬሽኑን ከፕሌይ ስቶር ማውረድም ወይንም ከፕሌይ ስቶር ከምታወርዱ ሊንክን ነክታችሁ ከገባችሁ በኋላ ማውረድ እንደምትችሉ አሳይቻችሁ ነበር። ዛሬም ደግሞ እንደተለመደው ኮይኖቹን እንዴት እንደምናሰባስብ አሳያችኋለሁ። ባለፈው ያሳያችሁ ቪዲዮዎችን ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ወደ ኋላ አፕሊኬሽን እንገባና ውስጡ ምን እንደሚመስል ኮይኖቹን እንዴት እንደምንሰበስብ አሳያችኋለሁ። አብራችሁን ቆዩ። እንደምታዩት አፕሊኬሽኗ እቺ ነች። እቺን አፕሊኬሽን ነክተን ወደ ውስጥ እንገባለን። ከገባን በኋላ አብረን የምንመለከት ይሆናል። ወደ ውስጥ ስንገባ ኢንተርፌሱ ይህንን ይመስላል። ባለፈው ማሳየቻችኋለሁ። ዛሬ ደግሞ ኮይኖቹን እንዴት እንደምንሰበስብ አሰባሰቡን አሳያችኋለሁ። ሊንኩን ከፈለጋችሁ የአፕሊኬሽኑ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ካልሆነ ወደ ቴሌግራም አድራሻ ገብታችሁ ጆይን አድርጋችሁ ከዛ መውሰድና መቀላቀል ትችላላችሁ። እዛጋ የምለቃቸው የኦንላይን ቢዝነሶች አሉ። እነርሱንም በቀጥታ ገብታችሁ መስራት ትችላላችሁ። አሁን ቀጥታ ወደ ውስጥ እንገባና ኮይኖቹን እንዴት እንደምናሰባስብ በሁለት መልኩ አሳያችኋለሁ። ሌቨሎቹን ከፍ ባለን ቁጥር የምናገኘው ነገሮች እንደዛም ደግሞ ከፍላል። ስለዚህ ሌቨላችንን እንዴት እንደምናሳድግ አሳያችኋለሁ። ሚ የምትል እዚህ ጋር ታች አለች። ሚ የምትለው ሁሉም ነገር እዛ ጋር ስላለ ሚ የምትለው አንድ እንካልና ወደ ውስጥ እንገባለን። ሚ የምትለውን ከነከን በኋላ ኢንተርፌሱ ይሄንን መስላል። እንደምታዩት እዚህ ከገባን በኋላ ብዙ ነገሮች አሉ። የሰራነው ኮይኖች እዚህ ጋር ይቀምጥልናል። እኔ ሰራሁት አሁን 34000 አካባቢ ኮይን ሰርቻለሁ። እዚህ ጋር እንደምታዩት 35000 ኮይን አለኝ። ወደ 100000 ከደረስኩኝ ማውጣት እችላለሁ። ወደዛም ደግሞ እየርኩ ነኝ። ሌቨላችሁን ከፍ ለማድረግ እዚች ጋር እንደምታዩት የኮይን አይከን አለች። እሷን አንድ ክሊክ እናደርግና ወደ ውስጥ እንገባለን። እዚች ጋር ኮይን የምትለዋን ማለት ነው። እቺን አንድ ነክተን ኮይን እንዴት እንደምንገዛ አሳያችኋለሁ። እሷን እንነካለን። እሷን ከነካን በኋላ እንደምታዩት የኮይን ሴለሮቹን ያመጣልናል። እነዛውን ኮይን የሚሸጡ ናቸው። እነዚህም ኮይን ይሸጣሉ። ይሄም ኮይን እንደዛው ልጅ ፊሽ ይሄም ኮይን ይሸጣል። እንደዛም ብዙ ኮይን የሚሸጡ አሉ። ከዛ ውስጥ እኛ በፈለግነው መግዛት እንችላለን። እዚች ጋር እንደምታዩት የትግስት የምትል አንድ ተቀምጣለች። ከሷዋ መግዛት ከፈለግን ምንድነው የምናደርገው? ቻት የምትል አለች እዚች ጋር ቻት የምትል እሷን አንድ ክሊክ እናደርግና እንዴት እንደምንገዛ ሳያችኋለሁ። እሷን እነካና ወደ ውስጥ እንገባለን። እንደምታዩት ወደ ውስጥ ከገባን በኋላ ኢንተርፌሷ ይህንን መስላል ያስቀመጠችው። ዋጋውን ደግሞ እንዳለ ነው ያስቀመጠችው። በምን ዋጋ እንደምትሸጥ እዚች ጋር ተዘርዝሮ ተቀምጦላችኋል። እዚህ ገብታችሁ ማንበብ ትችላላችሁ። ዋጋውን እንዴት እንዳስቀመጠች ልንገራችሁ። 10000 ፖይንት 200 ብር ትሸጣለች። እሷን እዚህ ጋር መታችሁ ማናገር ትችላላችሁ። እዚህ ታች የሰንድ ምልክት አለች። ሜሴጅ መላክ ከፈለጋችሁ እዚህ ጋር መታችሁ የፈለጋችሁትን ነገር ትጽፉና ከሷ ጋር መገናኘት የምትፈልጉትን ኮይን መንገር ትችላላችሁ። በዚህ መልኩ ሌቨላችሁን ማሳደግ ትችላላችሁ። ከዚህ እንወጣለን። አሁን ሌላ ደግሞ ሌቨላችን እንዲያድግ ኮይን እንዴት ነው የምንሰበስበው ለምለው እዚህ ጋር ወደ ሩም እንገባለን። ሩም የምትላለች እዚች ጋር እሷን እነካና ኮይን እንዴት እንደምንሰበስብ አሳያችኋለሁ። ሩም የምትሏን እንደነካለን። እዚህ ከገባን በኋላ እንደምታዩት ሬድ ፖኬት እነዚህን ማለት ነው ፖይንት ይሰጣሉ። የሆነች ደቂቃ ሲጠብቁ ለእናንተ አንድ ደቂቃ ያስጠብቃችኋል። 2 ደቂቃ ምን ሊያስጠብቃችሁ ይችላል። እንደዛ ያደረጋችሁ ሲጠብቁ ፖይንት ክላም ማድረግ ትችላላችሁ። ክላም እያደረኩ ላሳያችሁ። ወደ አንድ ቤት ልግባ። ኮይን ሴለር የምለው እዚች ገስቲ አንድ ቤት አለ።
ወደዚህ እሱን ነክቼ ልኩ። እንደምታዩት እዚህ ጋር ነው የሚቆጥረው። ተቆጥሮ ሳያልቅ ክላይም እንድናደርግ ይጠይቀናል። እሱን ነክተን ክላይም ማድረግ እንችላለን ማለት ነው። ስለዚህ እንጠብቀዋለን፣ እስከሚቆጥር ድረስ እንጠብቀውና እነካለን። እዚች ጋር እንደምታዩት ኦፕን ሬድ ፖኬት የሚል አለ። እሱን እነካለን። አሁን እንደምታዩት ለኔ 2 ኮይን ሰጥቶኛል። ለእናንተም 10 ሊሰጣችሁ ይችላል፣ 8ም ሊሰጣችሁ ይችላል፣ 12 እንደዛውም እስከ 20 ሊሰጣችሁ ይችላል። እቺን እዚች ከመተን ክላይም የምትላለች እቺን ክላይም የምትለዋን አንድ እነካና ክላይም ማድረግ እንችላለን። እንደዛም እያደረጋችሁ መስራት ትችላላችሁ። ውድ ቤተሰቦቼ እንደምታዩት ኮይን እንዴት እንደምንሰበስብ ሌቭላችንን ማሳደግ እንዴት እንደምንችል ኮይን እንዴት እንደምንገዛ አሳያችኋለሁ። በቀጣይ ቪዲዮ ዊዝድሮ እንዴት እንደምናደርግ አሳያችኋለሁ። ቪዲዮ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ።